በአዲስ አበባ ሀገረ ስብከት የሰማያዊ መምሪያ ዋና ጸሐፊ ክቡር መምህራችን መጋቤ ጥበባት መምህር ሰለሞን ንጉሴ፣ በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ የስብከተ ወንጌል ማደራጃ ኃላፊ ክቡር መምህራችን መጋቤ ሐዲስ ልሳነ ወርቅ፣ በሀገረ ስብከታችን የቅርሳ ቅርስ በለሚ ኩራ ወረዳ ቤተ ክህነት ቅርሳ ቅርስ ቱሪዝም መምሪያ ኃላፊ ክቡር አባታችን የዚህ ሁሉ አባት የዚህ ቦታ አስተዳዳሪ መላከ ብርሃን መርሻ፣ ክቡራን አባቶች ካህናት፣ በዚህ በተቀደሰ በተወደደ ዕለት እግዚአብሔር ከተለያየ ስፍራ ይህንን ቦታ እንድትባረኩበት፣ ይህንን ቦታ እንድትቀደሱበት የሰበሰባችሁ እናቶች፣ አባቶች፣ ወንድሞች፣ ደም ሕፃናት በእግዚአብሔር በልዑል አምላካችን ሰላም እንደምን አደራችሁ? እግዚአብሔር ይመስገን። አይሰማም? እንደምን አደራችሁ? እግዚአብሔር ይመስገን። እንኳን አደረሰን፣ እንኳን አደረሳችሁ። እግዚአብሔር ይመስገን። በእውነት ይቺ ዕለት የተወደደች፣ ይቺ ዕለት የተቀደሰች ዕለት ነች። ይህንን ዕለት አስመልክቶ ሊቃውንት አባቶቻችን በዝማሬ እንዲሁም ደግሞ ሰንበት ልጆቻችን ከአባቶቻችን በተረዱት በዝማሬ ሲገልጹት ውሏል። በእውነት እዚህ ቦታ ላይ ያደረሰን ይህንን ቦታ እንድንረግ የረዳን አምላካችንን በደንብ አድርጋችሁ አመስግኖት። ያንሳል ምስጋናው በደንብ ነው። ይህ በሀገረ ስብከታችን ከሚገኙ የምህረት ቦታዎች፣ ምስጢራዊ ስፍራዎች በዚህ በተጨነቅንበት በተቸገርንበት እንቆቅልሽ በበዛበት ዓለም የብዙዎቻችን መከራ እረፍት እንድናገኝ እግዚአብሔር አምላካችን የእረፍት ስፍራ አድርጎ የሰጠን ቅዱስ ስፍራ ነው። እባካችኋንም እግዚአብሔርን ይህንን ስፍራ ስለሰጠን አሁን በቀጥታ የሚወስዳችሁ የዕለቱ ወንጌል ነው። በዚህ ዕለት እግዚአብሔር ምን አደረገ፣ ምንስ ተከናወነ የሚለውን እንማራለን። ነገር ግን በሩቅ ያላችሁም በተቻለ መጠን በመረጋጋት ሆናችሁ ከዚህ ከአውደ ምሕረቱ እግዚአብሔር የሚነግረንን ነገር በማስተዋል ልትሰሙ በእግዚአብሔር ስም እንጠይቃለን። የዕለቱን ትምህርት የሚያስተምሩን መጋቢ ጥበባት መምህር ሰለሞን ንጉሴ የለሚ ኩራ ክፍለ ከተማ የስብከተ ወንጌል መምሪያ ኃላፊ ይሆናሉ። እሳቸው የሚነገሩበትን
እኛም የምናስተውልበትን ልቦና አምላካችን እግዚአብሔር ያድለን። ይህንን ሰማይ በእርጋታ ይቀመጣል ነውና ሁላችንም በተረጋጋ መንፈስ ሆነን ለጥቂት ጊዜ ለጥቂት ደቂቃ እግዚአብሔር አምላክ በመምህራችን አንደበት የሚነግረንን ነገር በማስተዋል እንድንሰማ ጠይቃለሁ። ወደ መምህራችን የሆነው የሰላም አምላክ በመስቀሉ ጠላትን አሸነፈ፣ ጥልን ገደለ ተብሎ ስለተጻፈና ሕይወታችንም ላይ እየሰራ ስለሆነ በተመሰረት ቃል በምንመረተሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልባለን ድምፃችን ከፍ አድርገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መርሻ የበዛዊት ገዳም ቤተ ክርስቲያን አስተዳዳሪ፣ ክቡር መጋቤ ሐዲሳት ወንድማርያም የሀገረ ስብከቱ የፀሐይ አደረጃጀትና ጸሐፊ፣ ክቡር መጋቤ ሐዲስ ልሳነ ወርቅ ክፍለ ከተማችን ቅርሳ ቅርስ ከብላላት፣ ክቡር ሊቀ መዘምራን በቀለ ሳህለ ማርያም የቦሩ ደብረ ምሕረት ቤተ ክርስቲያን ዋና ጸሐፊ፣ መጋቤ ሐዲስ ዳዊትና ካህናት፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ እግዚአብሔር በጎ ስጦታዎች፣ የቤተ ክርስቲያን አበራዎች፣ የመንግሥተ ሰማያት መሪዎች ሁላችሁም የምስጢር ሙዳይ የብርሃን መዝገብ በሆነችው በእናታችን በቅድስት ድንግል ማርያም ላይ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ያለፉትን ዕለታት ሁሉ በቸርነቱ አሳልፎ ዛሬም በእድሜያችን ላይ ጨምሮ በውስጣችን ላይ ጠቅመን እንደሚጠቅመን በማሰብ አምቀንና አጠራቅመን የያዝነውን የበደልንና የኃጢአትን ጓዝ ሁሉ ከነውርና ከነቀፌታ ለይቶ ዛሬ ድረስ ያደረሰን የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስለሆነ ከፍ አድርጋችሁ አንዴ ስሙን አመስግኑ። የጨው ውሃ በጠጣነው ቁጥር የውሃ ፍላጎታችን እየጨመረ እንደሚሄድ ሁሉ በእልልታና በጭብጨባ ምስጋናን ሁሉ ጠቅልለን ለእርሱ ስንሰጠው በክብር ላይ ክብር፣ በበረከት ላይ በረከት፣ በረድኤት ላይ ረድኤት፣ በሕይወት ላይ የሕይወት መብዛት ይሆንልናልና ደግማችሁ ግን ብላችሁ እግዚአብሔርን አመስግኑ። ዛሬ ላይ የትምህርታችን መነሻ የሚሆንን ቃል ይሱ ሀቢሃ እስመ ኃይለ እግዚአብሔር ላይ ሊሃ የእግዚአብሔር ኃይል በእርሷ ላይ ነውና ወደ ቤተ ክርስቲያን ገስግሱ፣ ሂዱ፣ አዘወትሩ የሚል ይሆናል። ይህንን የትምህርት ቃል መነሻ አድርገን ለተወሰኑ ደቂቃዎች አባቶቻችን የሰሩልንን ስርዓት መሰረት በማድረግ ዘመኑን በመዋጀት ለነፍሳችንና ለስጋችን የሚመቸንንና የሚበጀንን ይልቁንም ደግሞ ከምድር ወደ ሰማይ ከጊዜው ወደ ዘላለማዊው
ከኃጢአት ወደ ንስሐ ሕይወት የሚመልሰንን መለኮታዊ ቃል እንማራለን። የትምህርታችን ርዕስ ቅድም የነገርኋችሁ ነው። ጊስሙ ሀቢያ እስማኤል እግዚአብሔር ላዕሌሃ፣ የእግዚአብሔር ኃይል በእርሷ ላይ ነውና ወደ ቤተ ክርስቲያን ሂዱ። እስቲ ሁላችሁም የእግዚአብሔር ኃይል በእርሷ ላይ ነውና በሉ። የእግዚአብሔር ኃይል በእርሷ ላይ ነውና ወደ ቤተ ክርስቲያን እንገስግስ። እስኪ አንዴ ጽኑ። የእግዚአብሔር ኃይል በእርሷ ላይ ነውና ወደ ቤተ ክርስቲያን እንሂድ። ቃሉን የተናገረው ቅዱስ ያሬድ ነው። የእግዚአብሔር ኃይል በእርሷ ላይ የሆነበትን ምክንያት ሦስት ሐሳቦች ያነሳል። እንተ ተሐንጸት በስሙ፣ አንደኛ ባለው በነበረው በሚኖረው ኃይሉና ስሙ ስለታነጸች፣ ባለው በነበረው በሚኖረው ፍቅሩ ስለታነጸች፣ ባለው በነበረው በሚኖረው ዘላለማዊነቱ ስለታነጸች። ሁለተኛ ወተቀደሰት በደሙ፣ ኃጢአታችንን ባጠበበት ለሰው ልጆች ሁሉ ካሳ አድርጎ ባቀረበበት ለእኔና ለእናንተ ዋጋችን ታላቅ እንዲሆን በገዛበት ደሙ ተቀድሳለችና። ሦስተኛ ወተአትበት በዕፀ መስቀሉ፣ 5500 ዘመን ሙሉ የነበረውን የሰውን ልጅ የበደል የኃጢአት የእርግማን ዕዳ ይሽረው ዘንድ ይቀደው ዘንድ ይደመስሰው ዘንድ ያቃጥለው ዘንድ ያጠፈው ዘንድ በተሰቀለበት እና እንደ ወይን መጭመቂያ ሰውነቱ ሁሉ በደም ተጋርዶ ባከበረው ዕፀ መስቀሉ ባከበረው ነገረ መስቀሉ ተባርካለችና ወደ ቤተ ክርስቲያን ሂዱ አለ። ክብርና ምስጋና ለእግዚአብሔር ይሁን። ይህቺ የምናያት ቤተ ክርስቲያንና አሁን የተሰባሰብን የቤተ ክርስቲያኒቱ ጉባኤ እኔና እናንተ አንደኛ በስሙ የታነጽን፣ ሁለተኛ በደሙ የታጠብን፣ ሦስተኛ በዕፀ መስቀሉ የከበርን ሆነን በዕፀ መስቀሉ በደሙ በመስቀሉ ያከበራት ቤተ ክርስቲያን ውስጥ ማንም ሳያስገድደን መጥሪያ ሳይሰጠን ዘላለማዊ ጥሪ ምክንያት ሆኖን ሊያበዛን በዘላለማዊ ሕይወትን ሊያከብረን ከሞት ወዲያ ማዶ ያለውን ዘላለማዊ ሕይወት ሊሰጠንና መንግሥቱን ሊያወርሰን በምሕረቱ ብዛት ስለሰበሰበን ከፍ አድርጋችሁ አንድ እግዚአብሔርን አመስግኑት። ታዲያ በመስቀሉ ባከበራት በደሙ ባነጻት በስሙ ባነጻት ቤተ ክርስቲያን ደግሞ እንዴት ነው የምንሰባሰበው ብለን ቅዱስ መጽሐፍን ስንጠይቅ እንደዚህ ይላል። በአንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ጀምረን ስናነብ በእርሷና በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ተመልከቱት። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እመላለሳለሁ። ደግሞም እርሱ በደሙ እርሱ በስሙ እርሱ በመስቀሉ ባከበራት ቤተ ክርስቲያን እኖራለሁ የሚል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ መሰረታት አውቆ እርሱ ራሱ ክርስቲያኑ እርሱ ራሱ አማኙ እርሱ ራሱ ስመ ክርስትና የተሰጠው ሊመላለስ ይገባዋል። ወገኖች
እኔና እናንተ ዛሬ በዕለተ ሰንበት ላይ በዓለ ማርያም ሆኖልን ደግሞም አስተምህሮ ተብሎ በሚጠራውና በትርጉሙ በምልጃ ወቅት እኔና እናንተን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ሰብስቦናል። ታዲያ ከሰበሰበን ከመጣን ካስቀደስን ከዘመርን ወንጌሉን ከተማርን ላይቀር እንደ እርሱ እንመላለስ። ማን ይርዳን? ኧረ ተናገሩ፣ ማን ይርዳን? እንደ ጌታ ተመላለሱ አለ። ከልደቱ እስከ በዓለ ስቅለቱ ድረስ ጌታ እንደተመላለሰ ተመላለሱ አለ። እርሱ ጌታ ሆኖ ሳለ እንደ ባሪያ ማገልገሉን አትርሱ አለ። እርሱ ለሕመምተኞች ቅርብ እንደነበረ አትርሱ። እርሱ ለሐዘንተኞች ቅርብ እንደነበረ አትርሱ። እርሱ ለድሆች ወዳጅ እንደነበረ አትርሱ። እርሱ ሰው ርቦትና ጠምቶት ከፊቱ ይሄድ ዘንድ የማይወድ ጌታ መሆኑን አትርሱ። እንግዲያውስ እንደ ጌታ በሽተኛውንና ሕመምተኛውን መፈወስ ባንችል ምልልሳችን እንደ ጌታ እንዲሆን ሕመምተኛውን እንጠይቅ። እንግዲያውስ እርሱ ጌታ ሆኖ ሳለ እንደ ባሪያ ካገለገለና ዝቅ ብሎ የደቀ መዛሙርቱን እግር ካጠበ ዝቅ ብለን የመሠረታትንና አገልጋዮችን እናገልግላቸው። እርሱ ሙታንን ካስነሳ እኔና እናንተ ሙታንን ማስነሳት ባንችልም የሞተባቸውን ወገኖቻችንንና ሐዘንተኞችን እናጽናና። ቤተ ክርስቲያን ስንመጣ ቤተ ክርስቲያን ስንሳለም ደግሞም ታቦታተ ሕጉን ከፊታችን ቆመው ሲባርኩን እላችኋለሁ እንደ ሰው ልማድ ቆይታችን እንደ አሕዛብ ልማድ ቆይታችን እንዳይሆን በመድኃኔ ዓለም ስም ማሳሰብ እፈልጋለሁ። ይኸው አሁን እንኳ ኑሯችን ይኸው አሁን እንኳ ወንጌል እየተማርን ዝማሬ እየዘመርን ታቦታተ ሕጉ ከፊታችን ቆመው እየባረኩን ልግባ አልግባ የሚል አሁን እናንተን ማስተማር እውነት ለመናገር የሚከብድ መስሎኝ እየተማርን ያለነው አሁን እየሰማን ያለነው አሁን እግዚአብሔር እያገለገለን ያለው 5500 ዘመን ሙሉ የሰው ልጅ ታስሮበት የነበረውን የኃጢአት የበደል የእርግማን ማሰሪያ የበጠሰና እኔና እናንተን የዘላለማዊ ሕይወትን የሚያወርስ የምስራቹን ወንጌል ስለሆነ ከምስራች የበለጠ ከሕይወት የበለጠ ከዘላለም የበለጠ ወንጌል ክርስቶስ ነው። ከክርስቶስ የበለጠ ሌላ ማየትና መስማት ምን እንፈልግ ይሆን? ግድ የለም እንቆይ። ማን ይርዳን? እግዚአብሔር። ማን ይርዳን? እግዚአብሔር። ፈርዳችሁ አመስግኑት። የለም ጌታ እግዚአብሔር ልጆች አይደለም በቤተ ክርስቲያን ይቅርና በስራ ገበታችሁ እንኳ እንደ ሰው ልማድ አትመላለሱ። እንደ ሰውም አትናገሩ። እንደ ሰውም እኩል አትሁኑ። የቤተ ክርስቲያን አገልግሎት፣ የምስራቹ አገልግሎት፣ የኪዳኑ አገልግሎት፣ የቅዳሴው አገልግሎት፣ የበዓላችን ትርጉም እናንተን ጨዋ ማድረግ አይደለም። እናንተን በጎ ሰው ማድረግ አይደለም። እናንተን ከዚህም በላይ የመለኮት ተካፋዮች እንድትሆኑ ነው። ክብርና ምስጋና ለእግዚአብሔር ይሁን። እናንተ ሰው እንድትመስሉ አልተጠራችሁም። እናንተ እንደ አሕዛብ ከሰው ጋር እኩል እንድትመላለሱ አልተጠራችሁም። እናንተ ከሰው በላይ ክርስቶስን እንድትመስሉ ነው የተጠራችሁት። ክብርና ምስጋና ለእርሱ ይሁን። ክርስቶስን ለመምሰል የመለኮቱ ተካፋዮች በጸጋ ለመሆን ወንጌልን በልባችን በሕሊናችን በአእምሮአችን ላይ እንዲጸነስና በተግባር እንዲወለድ መስማትና ልቦናችንን ከብቶ በተግባር ማዋል ከእኛ ይጠበቃል።
ይጠበቃል። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። በሁለተኛ ቆሮንቶስ ምዕራፍ 2 ላይ እኛ ግን አለ ሐዋርያው ጳውሎስ ቤተ ክርስቲያን ውስጥ የተሰባሰቡትን በደሙ የመሰረታት ቤተ ክርስቲያንን በማብዛትና ደግሞም በሌሎች በማጋባት ላይ የነበሩትን እንዲህ አላቸው፣ እኛ ግን አለ በእናንተ የተነሳ እግዚአብሔርን ልናመሰግን ይገባል። አይገርም? እግዚአብሔርን ልናመሰግን ይገባል። በመንፈስ መቀደስ ተመልከት፣ እውነትንም በማመን ለመዳን በኩራት ሆናችሁ ተጠርታችኋልና ስለ እናንተ የተነሳ እግዚአብሔርን ማመስገን ግድ ይለናል። ወገኖች እናንተን አሁን እግዚአብሔር መርጧችሁ እውነት ነው የምነግራችሁ የኢትዮጵያ ጌቴሴማኒ ወደ ሆነችው ቤዛዊት ማርያም ጠርቷችኋል። የኢትዮጵያ ጌቴሴማኒ የሆነችው የጸሎት ምዕራፍ ወደ ሆነችው ቤዛዊት ጠርቷችኋል። ሁሉም በሽታዎች ይቅርታ፣ ሁሉም በሽታዎች፣ ሁሉም ሕመሞች ወደሚድኑበት ቅዱስና የተባረከ ቦታ ጠርቷችኋል። ለዚህም ደግሞ በእናንተ የተነሳ ስለመጣችሁና ይህንንም ቦታ ከማየት አልፋችሁ ስለተባረካችሁ በእናንተ የተነሳ ከፍ አድርገን እግዚአብሔር እናመሰግነዋለን። ታዲያ ቤዛዊት ደርሳችሁ ተባርካችሁ ታቦታተ ሕጉን ተሳልማችሁ ዝቅ ብላችሁ በረከት ነስታችሁ ስትሄዱ ሙሴ ደብረ ሲና ሰንብቶ ሲመለስ ሰውነቱ፣ ፊቱ፣ ቆርበቱ ሁሉ እያበራ እንደተመለሰ የታመማችሁ ድናችሁ፣ የጠየቃችሁ ጥያቄያችሁ ተመልሶ፣ ያነባችሁ እንባችሁ ታብሶ ደርቆ፣ ትዳር የጠየቃችሁ ትዳር ይዛችሁ፣ ልጅ የጠየቃችሁ ልጅ ይዛችሁ እንድትመለሱ ከፍ አድርጋችኋል። መድኃኔዓለም ማለት ነው። ቀለም ሲቀባ እንዳለ በልብሱ ታውቁታላችሁ። ጋራጅ ሰራተኛ የጋራጅ ባለሙያ ለመሆኑን በልብሱ በእጁ ታውቁታላችሁ። ወፍጮ ቤት ሰራተኛ የሆነውን ልብሱ ላይ ዶቄት እንዳረፈ አይታችሁ ትረዱታላችሁ። አራስ ቤት የቆየውን ሰውዬ ከመዓዛው የተነሳ ታውቁታላችሁ። ገጠር ያለውን ሰውዬ በአለባበሱ የተነሳ ታውቁታላችሁ። እንግዲያውስ ቤዛዊት ማርያም ከመጣችሁ በኋላ ሰው እንዲያውቃችሁ፣ ሰውም እንዲረዳችሁ፣ ሙላትና በረከት በነፍስና በሥጋችሁ እንዲሆንላችሁ፣ እንደ ሙሴም ደግሞ ቆርበታችሁ ነፍሳችሁና ሥጋችሁ እንዲያበራ ከልባችሁ ዝቅ ብላችሁ አምልታችሁ ተንበርክካችሁ ዘምራችሁ አምልካችሁ ለመለወጥ ወስናችሁ ተመለሱ። ማን ይርዳል? ማን ይርዳል? እንግዲያውስ እንደዚህ ተባሉ። ለወላጅ ታስቸግሩ ከሆነ ለአባወራም የምታስቸግሪ እማወራ ካለሽ፣ ለማወራው የምታስቸግር አባወራ ካለ፣ መስሪያ ቤትን በማርፈድ እና ቶሎ በመውጣት የምታወቅ ካለ፣ ሙሴ ከደብረ ሲና ሲወርድ ተለውጦ ቆርበቱ አብርቶ እንደተመለሰ ሁሉ ቤዛዊት ማርያም ደርሶ ከተመለሰ በኋላ ሕይወቱ ሰክኗል፣ ጠባዩ ተስተካክሏል፣ ደግሞም በቃለ እግዚአብሔር ተባሽቷል ተብላችሁ የምትመሰገኑና ከእናንተ የተነሳ የቤዛዊት ማርያም ገዳም ከፍ እንዲል ልሏችሁ እግዚአብሔርን አመስግኑ። ሐዋርያው ቅዱስ ጳውሎስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ በዚህ የተስፋ ቃል በምን ቃል? በዚህ የተስፋ ቃል፣ በዚህ ወንጌል፣ በዚህ ምስራች፣ በዚህ ሕይወት አለ። ይገርም እኮ እግዚአብሔርን በመፍራት ተመልከቱ። እግዚአብሔርን በመፍራት ቅድስናን በመፈጸም ከነፍሳችሁና ከሥጋችሁ ላይ ርኩሰትን አስወግዱ።
ተመልከቱ። አሁንም እየተናገሩ ይጠራመሳል። ወገኖች በመዳፋት በረከት የለም፣ በመዳሰስ ነው። ተቃጠለች ይሆናል ደግሞም ነው። ካህናትን ዲያቆናትን ምዕመናንም እየተሳደዱ እያለቁ እያዘኑ ያሉት እንኳ ሳይቀሩ በሞትና በሕይወት መካከል መሆናቸውን እናውቃለን። ግን ምን አለን ቃሉ? የመለኮት ተካፋዮች ትሆናላችሁ አለን። ክብርና ምስጋና ለእግዚአብሔር። መለኮት ተከፋፍሎ የሚሰጥ የአባት ርስት አይደለም። ፀሐይ ሳትካፈል ብርሃኗ እኛ ላይ እንደደረሰ እንደሞቀ ጨለማ እንደተሰደደ ብርሃን እንደሰፈነ ሁሉ የመለኮት መካፈል እንደዛ ይሆንላችኋል በጸጋ። ክብርና ምስጋና ለእግዚአብሔር። አሜን። እንዴት ደስ ይላል! የመለኮት ተካፋዮች መሆናችንን ካወቅን እግዚአብሔርን እንድንመስልና በከፍታ ላይ ካስቀመጥን እድሜ ልካችንን በአንድ እግራችን ቁመን አንችልም እንጂ እድሜ ልካችንን ብንጾም እድሜ ልካችንን ብንጸልይ እድሜ ልካችንን ብንቀድስ ብናስቀድስ እድሜ ልካችንን ኪዳን ብናደርስ እሱን ለመምሰልና የመለኮት ተካፋዮች ለመሆን ነው። ክብርና ምስጋና ለእግዚአብሔር ይሁን። እርሱ በላችሁ እርሱ ኃይል ወደ ሆነላት ቤተክርስቲያን ስትመጡ ልጃችሁን መስሉ አይደለም አጎታችሁን መስሉ ነው ብላችሁ ከፍ አድርጋችሁ አመስግኑ ነው። ክርስቶስን እንዲመስሉ ተካፋዮች እንዲሆኑ ንስሐ እንዲገቡ ቅዱስ ሥጋውና ክቡር ደሙን እንዲቀበሉ የታዘዙ ምዕመናን ቁጥራቸው እየበዛ ያለ ጎሳ ያለ ድንበር እግዚአብሔር በመንፈስና በእውነት ይመለካል ብሎ ስለ ራሱ ጌታችን ተናግሮ ነበርና ያ በመንፈስና በእውነት በምስራቅ በምዕራብ በሰሜን በደቡብ የሚመለከው እግዚአብሔር በሰሜንም ቤተ ክርስቲያን እንድትሰራ በዓለም በደቡብም ቤተ ክርስቲያን እንድትሰራ በዓለም በምስራቅም ቤተ ክርስቲያን እንድትሰራ በዓለም በምዕራብም ቤተ ክርስቲያን እንድትሰራ የፈቀደው ሥጋዬን ብሉ ደሜንም ጠጡ ንስሐ ግቡ ብሎ በጳጳሳት ደረጃ እነ ቅዱስ ጴጥሮስን የሾመላቸው ጌታ ቤተ ክርስቲያን አልተሰራላቸውም ነበርና እነሆ ምዕመናን በቃል እየበዙ ነው፣ ንስሐ እየገቡ ነው፣ እየተጠመቁ ነው፣ ወንጌል እየተማሩ ነው። ነገር ግን ወንጌል ተምረው ንስሐ ገብተው ተጠምቀው የዘላለም ሕይወት የሆነውን ቅዱስ ሥጋና ክቡር ደምን ለመብላት የሚፈልጉ ምዕመናን በዝተዋልና የት እናቀብላቸው ብለው ጌታን ጠየቁት። እየሰማችሁ ነው? የት እናቀብላቸው? የትስ ይቁረቡ? የትስ የዘላለም ሕይወትን ያግኙ? አንተ ደግሞ በቀራንዮ አደባባይ ከጎን በፈሰሰው ውሃና ደም የምዕመናንን ጉባኤ ወይንም ደግሞ ነፍስና ሥጋ ያለውን ቤተ ክርስቲያንን ወለድክ መሰረትክ እንጂ በደሙ ለታተመው ካሳ ለተከፈለለት ክርስቲያን አማኝ ቤት መቁረቢያ ቤተ ክርስቲያን አልሰራለትምና ምን እናድርግ ብለው ቅዱስ ጳውሎስና ቅዱስ በርናባስ ለሐዋርያት ባቀረቡት ጥያቄ ሁሉም ቅዱሳን ሐዋርያት፣ ሰባ አርድእት ቅዱሳት እህቶቻችን፣ እናቶቻችን ደግሞም በዛ ዘመን ያመኑት ሁሉ እጆቻቸውን ዘርግተው ሥጋህን የምንበላበት ደምህን የምንጠጣበት ጸበልን የምንጠጣበት እምነትን የምንቀባበት ደግሞም ግን የምናውቅበት ወንጌልን የምንማርበት ተሰብስበን ስርዓት ሕግ ይዘን አንተን የምናመልክበት እባክህን ቤተ ክርስቲያን ስራልን ብለው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከቅዱሳን ሐዋርያት ጀምሮ ጥያቄ አቀረቡ። ጥያቄያቸውን ተቀብሎ ባረገ በ19 ዓመቱ ባረገች በተነሳች በ4 ዓመቷ እናታችን ቅድስት ድንግል ማርያም ሰኔ 20 ቀን
ጥያቄያቸውን ተቀብሎ ሐዋርያትን አድምጦ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱን አስከትሎ ወደ ፊልጵስዩስ ወረደ። ክብርና ምስጋና ለእግዚአብሔር ይሁን። ደግሞም ሦስት ድንጋዮችን ሰበሰበ። ስንት ድንጋዮችን? ኧረ በማርያም ስንት? ሶስት። ለዚህ ነው አባ ስብሐት ለአብ እንዲህ አለ፣ በሠላስ አይባን ገጸ ሥላሴው ለአእምሮ በሦስት ድንጋይ በስም በአካል በገጽ ሦስት መሆኑን ይገልጽ ዘንድ አለ። ሐኒፀ ቤትኪ ድንግል እግረ ፈጸመ ሳርሎ በሦስት ድንጋዮች ሦስትነቱን ይገልጽ ዘንድ በአንቺ ስም የተሠራውን ቤተ መቅደስ ሰርቶ ባጠናቀቀ ጊዜ አመወረደ ለበዓል ምስሌኪ በማእምሮ ከአንቺ ጋር አንቺን አስከትሎ በወረደ ጊዜ አለ። ተመልከቱ። እንዘ ይብላ ቃለ ለዘምሮ ልዑል ቀደሰ ማኅደሮ ደናግል ለጽጌኪ ዘበጣ ከበሮ በሦስት ድንጋዮች በሦስትነቱ ደግሞ ጉልላቱ አንድ በሆነበት ያንቺን ቤት በሠራ ጊዜ ደናግል ለልጅሽ ለኢየሱስ ክርስቶስ ከበሮ ይዘው ልዑል ማደሪያውን ቀደሰ እያሉ ዘመሩ አለ። ክብርና ምስጋና ለእግዚአብሔር። ሌላ ዝማሬ የለንም፣ ሌላ ተልእኮ የለንም፣ ሌላም አምልኮ የለንም። ለስሙ ለእርሷ የዘመሩትን ዝማሬ ይዘን ልዑል ማደሪያውን ቀደሰ እያልን ነው ሌሊቱን ሙሉ ስናሸበሽብ ስንቃኝ ያረፈርነው። ክብርና ምስጋና ለእርሱ ነው። እንደዚህ ያለ ታዲያ ይህ ልዑል የቀደሰው ማደሪያ፣ ልዑል የቀደሰው ቤተ ክርስቲያን፣ ልዑል የቀደሰው ቤተ መቅደስ ስሙ ማን ተባለ ብለን እንዳንደፍር ጥያቄም ይዘን ሕይወታችን እንዳይገታ እንደዚህ ያለ ቅዱስ ያሬድ የሚገርም እኮ ነው። በሥላሴው ሐነፀ ጥቅማ ቤተ ማርያም ሰማየ ስማ። ይህ የተሠራው ቤተ ክርስቲያን፣ የተሠራው መቅደስ፣ የተሠራው ምኵራብ ስሙ ማን ተብሎ ተጠራ ብለን በመንፈስ የተቃኙትን አባቶቻችንን ስንጠይቅ ሰርቶ ካጠናቀቀው በኋላ ቤተ ማርያም አለው። ክብርና ምስጋና ለእግዚአብሔር ይሁን። ቤዛዊት ማርያም፣ አራምሳ ማርያም እንደዚህ እያለ የምንጠራው ማን ነግሮን ነው? ኧረ በማርያም ከማን አግኝተነው ነው? ለዚህ ነው አያችሁ፣ ቤተ ማርያም አለው። ልጅ እኮ ነው። ማን አለው? ቤተ ማርያም። እስኪ ተናገሩ። ማን አለው? አሁንም ከፍ አድርጋችሁ ድንግል ማርያምን አመስግኑ። ታዲያ ይህችን ቤት ማን ጀመራት? ማን አሳደጋት? ማን ጨረሳት ብለን እንዳንጨነቅ ደግሞ ቅዱስ ያሬድ እንደዚህ ያለን፣ ለዛቲ ቤት ሳረረ አብ፣ ያችን ቤት አብ መሰረታት። ሐነፀ ወልድ፣ ወልድም ገነባት፣ አሳደጋት፣ አሳመራት። ወፈጸማ መንፈስ ቅዱስ፣ መንፈስ ቅዱስም አጠናቀቃት፣ መረቃት። ክብርና ምስጋና ለእግዚአብሔር ነው። ሀያችን ቤተ መቅደስ በአብ ይጀምራል፣ በወልድ ያድጋል፣ በመንፈስ ቅዱስ ይጠናቀቃል። ሃይማኖታችንም ይህ ነው። ሃይማኖት እንተ እምአብ ተወጥነት፣ ሃይማኖታችንም በአብ ዘንድ ከአብ ተጀመረ። ታበ ወልድ ታበት፣ ወደ ወልድም ታሳድጋለች፣ ከፍ ታደርጋለች። ወአበ መንፈስ ቅዱስ ትትፈጸም በስመ አብ ብለን ወወልድ ብለን ወመንፈስ ቅዱስ አሐዱ አምላክ አሜን እንደምንለው ሁሉ ሃይማኖታችንም በአብ ተጀምሮ ወደ ወልድ ተጀምሮ በመንፈስ ቅዱስ ቅደም ተከተል መጥራት ነው እንጂ ሁለተኛ ሶስተኛ የለውም። በአብ ተጀምሮ በመንፈስ ቅዱስ የተጠናቀቀ ቤተ ክርስቲያን ያለንና ከፍ አድርጋችሁ እግዚአብሔርን አመስግኑ። በሦስት ድንጋዮች ጭቃም ሳይኖር፣ ጭድም ሳይኖር፣ ሲሚንቶም ሳይኖር፣ አሸዋም ሳይኖር ሁሉን ቻይ ሆነው ያ
ድንጋዮች የሰከንድ ክፍል ኃይ በሌለበት ሁኔታ ሰርቶ እሱ ዋና ካህን ብሎ ድንግል ማርያምን መርመር አድርጎ ቅዱስ ጴጥሮስን ደግሞ ተጨማሪ ካህን አድርጎ በመላእክት ታጅቦ ይችን ቤተ ክርስቲያን መስርቶ በዚህ ሥጋዬን ብሉ፣ በዚህ ደሜን ጠጡ፣ በዚህ ተፈወሱ፣ በዚህ ዳኑ፣ በዚህ አምልኩ፣ በዚህ ቀድሱ፣ በዚህ ኪዳን አድርሱ፣ በዚህ ማኅሌቱን ቁሙ፣ በዚህ ተቀኙ፣ በዚህ ቃሉ ብሎ ቤተ ክርስቲያንን ያስረከበን መንግሥት ሳይሆን ከዓለም አስቀድሞ ንጉሥ የነበረው እሱ መድኃኔዓለም ነውና ከፍ አድርጋችሁ አመስግኑ። አንተ የሚሳን የለም፣ ዓለምን የፈጠርክ ነህ። ደግሞም አንተ ሁሉን ቻይ ነህ፣ ሁሉን የምታደርግ ነህ። ከሦስት ድንጋዮች ቤተ ክርስቲያን መስራት አይደንቀኝም? እባክህን ጌታዬ ሆይ ሕይወቴን ስራው በሉት። እባክህ ጌታዬ ሆይ ትዳሬን ስራው በሉት። እባክህ ጌታዬ ሆይ ለኑሮዬ፣ ለሕይወቴ፣ ለሥጋዬ መሪ ሁን በሉት። እባክህን ጌታዬ ሆይ እየተሠራው የምፈርስ፣ እየደረኩ የምበሰብስ፣ እየተቀደስኩ የምረክስ ነውርና ነቀፌታን እንኳ ከቅዳሴና ከአምልኮት መለየት ተስኖኛልና እባክህን ስራይ በሉት። እባክህን ስራይ በሉት። ቃልህን እየሰማሁ እያመንኩ ነውና እያስቀደስኩ እንኳ ሳይቀር፣ እየዘመርኩ እንኳ ሳይቀር፣ ወንጌል እየተማርኩ እንኳ ሳይቀር፣ ንስሐ ግባ ኃጢአት በዝቷል እየተባልኩ እንኳ ሳይቀር በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በአመፅ ላይ አመፅ አንደበቴ ከነውርና ከነቀፌታ አልተለየልኝምና እባክህን ደምህን ያፈሰስከው ለኔ፣ ሥጋህን የቆረስከው ለኔ፣ ካሳ የሆንከው ለኔ፣ የሞትከው ለኔ፣ የተገረዝከው ለኔ፣ የተነሳኸው ለኔ፣ ያረግከው ለኔ፣ የምትመጣው ለኔ እያወቅሁ እንኳ በድያለሁና እባክህን ስራ ይበሉት። እባክህን ስራ ይበሉት። አንተ የምታየውን ሳይሆን ሰዎች ስለሚያዩት ውጫዊ አካል እየተጨነቁ ስለ አለባበሴ ይጨነቃለሁ፣ ስለ አመጋገቤ ይጨነቃለሁ፣ ስለ ኑሮዬም ይጨነቃለሁ፣ ስለ ትራንስፖርቱም ይጨነቃለሁ። ስለ ነፍሴ ግን መጨነቅን ትቻለሁና ረስቻለሁና እባክህን ስራ ይበሉት። አንተ በስምህ ስጠመቅ ንስሐ ስገባ ቅዱስ ሥጋውና ክቡር ደሙን ስቀበል እንድቀደስ መሆኑ ቃሉ ይነግረኛል። ከመቀደስ ይልቅ ከመባረክ ይልቅ ዝቅ ከማለት ይልቅ አንተን ከመምሰል ይልቅ የመለኮት እንድንመስል የታዘዝነው ዓለምንና የዓለምን አሰራር ሳይሆን ጌታን መሆኑን ከተገነዘብ የእኔና የእናንተ ድርሻ የማይበሰብስ የማይዝግ የማይጠፋ በክርስቶስ እግዚአብሔር መውረስ መሆኑን ከተረዳን ከርኩሰት፣ ከነቀፌታ፣ ከነውር፣ ከሐሜት፣ ከዘረኝነት፣ ከጎሰኝነት ለመውጣት በደቂቃ ከፍርፋሪ ያፈችልብንም ነበረ። ግን ዛሬም ድረስ እየተነገረን ወንጌል እየተማሩ ታቦታተ ከፊታቸው ቁመን እየተማሩ ከዘረኞች ጋር ዘረኛ ነን፣ ከጎሰኞች ጋር ጎሰኛ ነን፣ ከሐሜተኞች ጋር ሐሜተኛ ነን። ዓለምንና የዓለምን አሰራር ከሚከተሉት ጋር አብረን ጨፋሪዎች ነን። ከሚጠጡና ከሚሰሩ ከሚሰቱ ሰዎች ጋር ለመሰለፍ ብዙ የማይከብደን ምስኪኖች ነን። ወገኖች ከዚህ ሁሉ የሚያወጣን የእግዚአብሔር ኃይልና ቃል ነውና እባክህን አውጣኝ በሉ። መውጣት ከብዶኛልና እባክህን አውጣኝ። አንተን መምሰል ከብዶኛልና እባክህን እርዳኝ። የመለኮት ተካፋይ እንደሆን በጸጋ ተነግሮኝ ሳለ እኔን የሚያስጨንቀኝ ዓለምና የዓለሙ አሰራር ስለሆነ እባክህን ስራ ይበሉት። ማን ይርዳል? ማን ይርዳል? እግዚአብሔር ይርዳል። እባካችሁን የእግዚአብሔር ልጆች፣ ዓለሙ ክፉ ነው። ዓለሙ ክፉ ነው። ከተወለደው ይልቅ የሞተው የሚበዛበት ዘመን ላይ ያለ ነው። ሰው ዳነ ከሚለው ዜና ይልቅ ሞተ የሚለው ዜና በዝቶ ነው የምናየው። ሰዎች እርስ በራሳቸው ይረዳዳሉ፣ ይደጋገፋሉ፣ ደግሞ ይጽናናሉ ከሚለው በላይ አንዱ ሌላውን
አፈናቀለ፣ አንዱ ሌላውን ገደለ፣ አንዱ ሌላውን የሌላውን ቤት አቃጠለ የሚባልበት የጨለማው አሰራር አንዝቶ ስራ የሚሰራበት ዘመን መሆኑን አውቀን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን ፊልጵስዩስ ቂሳርያ ላይ እንደተሰራችው ቤተ ክርስቲያን ሕይወታችን ተሰርቶ ሞት ወደ እኛ ከመምጣቱ አስቀድሞ የሰማዩ ሕይወት በውስጣችን ገብቶ በዘላለማዊ ሕይወት ከቅዱሳኑ ከመላእክቱ ጋር እንደ መላእክት እንድንኖር የአባቶቻችን አምላክ ሁላችንን ይርዳል። ምስጋና ለእግዚአብሔር በሰማያት ለሰው ልጆች ሁሉ በምድር ሰላም ነው። ከፍ አድርጋችሁ አንድ ዓመት ነው ከምር ምንም ነገር ሳልጨምር እንደ ቃሉ ልንገራችሁ እንኳን መጣችሁ። በዚህ ብቻ እግዚአብሔርን ከፍ አድርጋችሁ አመስግኑ። የኢትዮጵያ ጌቴሴማኒ የጸሎት ቦታ ቤዛዊት ማርያምን በማየታችሁ ብቻ ከፍ አድርጋችሁ አመስግኑ። እኔንም ጨምሮ ብዙዎቻችን ብዙ ጊዜ ስናነባበት የነበረው የጨጓራ ደግሞ የማይቆጠር ብዙ ከሆነ ሕመም የተፈወስንበት የአዲስ አበባ አብያተ ክርስቲያናት ሁሉ የፈውስ ቦታ ስላደረገልን፣ ስለሰጠን፣ ስላከበረልን፣ ስላሳየን፣ ስለመጣልን፣ ስለተባረክንም ከፍ አድርጋችሁ አመስግኑ። እናምላክ ጎብኝታችሁ ብቻ እንዳትመለሱ። በመጎብኘትማ ላሊበላን ከኛ በላይ ፈረንጁ ጎብኝቶታል። በመጎብኘትማ አክሱምን ከእኛ በላይ ነጩ ጎብኝቶታል። በማንበብማ እኛ የፈራነውን ግዕዝ ተምረው ነጮች መጻሕፍቶቻችንን አንብበውታል። ጎብኝታችሁ እንድትሄዱ ብቻ ሳይሆን አይታችሁ አምናችሁ ድናችሁ እንባችሁ ተፈውሶ ቁስላችሁ ደርቆ ሁላችሁ ለአዲስ አበባና ከመጣችሁበት ቦታ ሁሉ ለቤዛዊት ማርያም ሰባኪያነ ወንጌል ሆናችሁ ብዙዎችን ማርካችሁ እያመጣችሁ እንዲድኑ እንዲጠመቁ ደግሞ ምንም አልሰራውም ብለው ራሳቸውን እንዲያዩ እንዲገመግሙ በክርስትና ሕይወት ራሳቸውን አሳድገው ክርስቶስን እንዲመስሉ እያንዳንዳችሁ ለቤዛዊት ማርያም ሰባኪዎች ነን እንናገራለን ብላችሁ በጭብጨባ በምስጋና ለእግዚአብሔር ቃል በሉ። ከሰፈር ስትመጡ አስጎብኚዎችም ካላችሁ፣ መንፈሳዊ ጉዞ አዘጋጆችም ካላችሁ ከሰፈር የትኛው ምንም አይነት አመል ምንም አይነት ጠባይ ይዛችሁ እንዳትመጡ አደራ 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 ማለት እንፈልጋለን። ለሰፈራችሁ ይዛችሁት የምትሄዱት በረከትና ምላት ሕይወትና የዘላለማዊ ሕይወት መዳንና መፈወስን እንጂ ቅዳሴ እያቋረጣችሁ ኪዳን እያቋረጣችሁ ታምረ ማርያም እያቋረጣችሁ ወንጌል እያቋረጣችሁ አይታችሁ የምትመለሱ ከሆነ ትራንስፖርት ወጪ አለባችሁ። ሌላ ምንም የላችሁ። ከኪሳራ ያድጋችሁ። መላከ ብርሃን መርሻ እውነት ለመናገር እሳቸው የጽሕፈት ቤት የሥራ ኃላፊዎች፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት አባላት ምንኛ እጆቻችሁ የተባረኩ ናቸው። እናንተን ለመምሰል እግዚአብሔር ይርዳል። የመጣችሁ የተባረካችሁ ስርዓቱንና ሕጉን ጠብቃችሁ ከማየትም በላይ ተባርካችሁ ድናችሁ እንድትሄዱ ቤዛዊት ማርያም ሁላችሁን ትርዳችሁ። ምስጋና ለእግዚአብሔር በሰማያት ይቆየን። ማይኩ እያስቸገረን ሞንታኞን እንደ ስርዓት ለምዶብኝ አንደበቴ ተኮላትፏልና ሊቃውንቱንና እናንተን ዝቅ ብዬ ይቅርታ ጠይቃለሁ። የመምህራችን
ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወት ያሰማልን። አሜን። እግዚአብሔር አምላካችን በእድሜ በጸጋ ይጠብቅልን። በእውነት ከማር በሚጣፍጥ አንደበት አድርገው ምንም እንኳን ይህ ሰው የሰራው ነገር አስቸጋሪ ቢሆንም እሳቸው ግን በሚችሉት አቅም በራሳቸው ድምፅ ነው ያገለገሉት። በእውነት ረጅም ዕድሜን እግዚአብሔር አምላክ ያድልልን፣ በጸጋ ያክብርልን። ደህና ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ በሶስት ድንጋዮች የእመቤታችንን ቤተ መቅደስ ጌታ አምላክ መድኃኔዓለም ኢየሱስ ክርስቶስ ያነጸበት ዕለት መሆኑን መምህራችን አስተምሮናል አይደለ? አስተምሮናል አላስተማሩም? እግዚአብሔር ይመስገን። ደግሞ ይችን ምድር እግዚአብሔር አምላክ ለአዲስ አበባ ምዕመናን በረከት አድርጎ ሰጥቶናል። እግዚአብሔር የተመሰገነ ይሁን። ብዙ ድንቅ ምስጢሮች፣ አስደናቂ ቅርሳ ቅርሶች የተገኙበት የብዙ እንቆቅልሽ መፍቻ ቁልፍ የተገኘበት ይህ ቅዱስ ስፍራ ነው። እግዚአብሔር አምላክ በዛ ቤተ መቅደስን አንጾ ዛሬ ስርዓተ ቤተ ክርስቲያን የተሰራበት ዕለትም ነውና በዚህ ዕለት ደግሞ እንዲህ ባለችው የሰው እጆች ባልሰሯት የእግዚአብሔር እጆች ባነጿት በድንጋይ በታነጸች ቤተ መቅደስ እግዚአብሔር ሰብስቦናል። ይህ የምታዩት ዋሻ ግራውንድ ፕላስ ቱ በሉት። ከስር አንድ ዋሻ አለ፣ ከላይ ከፍ ብላችሁ ዋሻ አለ፣ ከላይ ሌላ ዋሻ አለ። እንደተባለው የሥላሴን ምስጢር የሚያመሳጥር ዋሻ ነው። በሰውኛው ማለት ነው። በዚህ ዋሻ ውስጥ ብዙ ቅርሳ ቅርሶች፣ ብዙ ቁም ነገሮች ተገኝተዋል። በእውነት የጀርመን የእንግሊዝ አርኪኦሎጂስቶች መጥተው አጥንተው በአዲስ አበባ ጥናትና ምርምር ባለስልጣን የታወቀ ድንቅ የሆነ ቦታ ነው። እግዚአብሔር ይመስገን። በእውነት እንግዲህ እግዚአብሔር እየሰራው ለበረከት ሰርቶልናል። እኛም ደግሞ ከህዝቡ መብዛት ከአካባቢው መስፋት በየዕለቱ እዚህ ቦታ ላይ መጥተው እግዚአብሔርን ለመማፀን ብዙዎች ስለሚመጡ እኛም የራሳችንን ከዋሻው ጋር ተገናኝቶ ይህንን ቤተ መቅደስ በሚመች መልኩ ነገ ስትመጡ እንድትማጸኑበት፣ ነገ ስትመጡ እንድታርፉበት ይህንን ቤተ መቅደስ እየሰራን ነው። በእውነት ለፍጻሜ ያብቃችሁ ብላችሁ እግዚአብሔር አመስግኑልን። እግዚአብሔር ይመስገን። ይህን ቤት በሮቹም እንደዛው ተችለዋል። እግዚአብሔርን አመስግኑ። የተወሰነ ከላይ ቆርቆሮ ዕዳ አለብን። ነገር ግን ዛሬ እስቲ እኔን የማትመለከቱኝ ብቻ አመስግኑ። የማታዩ አውደ ምሕረቱ የማይታያችሁ ብቻ አመስግኑ። እጅግ በጣም ብዙ ህዝብ ነው ያለው። ነገር ግን ሞንታርቦ አይሰማም። ውጭ ላይም እጅግ እግዚአብሔር ይመስገን በእውነት በሶሻል ሚዲያ Oh